ሰላም ጤና ይስጥልኝ አድማጭና ተከታታዮች ሰበርና ዕለታዊ መረጃ ይዤላችሁ መጥቻለሁ። ከዛ በፊት ግን አርስቶችን ላስደምጣችሁ። ኮሩ የሰላምን አማራጭ ባልተቀበሉ ጽንፈኞች ላይ እርምጃ መውሰዱ ተሰምቷል። በሰሜን ጎጃም ዞን ባህር ዳር ዙሪያ በጽንፈኛ ቡድኑ ላይ በተወሰደ እርምጃ 2 ፒኤም መትረየስ መማረኩንም ሰምተናል። እንዲሁም ሰበር የፖለቲካ ትንታኔ ኢዜማ በገዢው ብልጽግና ፓርቲ ላይ የሰላ ትችትና ውንጀላ አቀረበ የሚሉትና ሌሎች ዝርዝር መረጃዎች አሉ። እስከ ዝግጅታችን ፍጻሜ ድረስ አብራችን ቆዩ። ወደ ዝርዝር መረጃው ስናልፍ የአማራን ሕዝብ መሰረታዊ ጥያቄዎች ለማስመለስ ታገላለሁ ብሎ መሃሉን ዳር ያደረገው የክደት ቡድን አሁን ላይ ለይስሙላ እንኳን ስለነዚህ መሰረታዊ ጥያቄዎች ሲያነሳም ሆነ አማራጭ መፍትሄ ሀሳብ ሲያቀርብም አይሰማም። ከወያኔ ጋር በኩልነት ላይ የተመሰረተ አጋርነት የፈጠርኩ የሚለው ተላላኪ ቡድን በሰሞኑ ውሳኔ ከታደሰ ወረደ ጊዜያዊ አስተዳደር እስከ ሞንጀኖ ወደብ ከተፈናቃዮች ፓርቲ እስከ ዲያስፖራ የተነግ ማደጎች ተሰብስበው ሲጮሁ አንዲት ቃል መውጣትም አልቻለም። በእርግጥ ካይሮ የሚታዘዘውን የአልቡርሃን ሴፍ የሻቢያን የዛገ መሳሪያ የሳምሪን አሸባሪ ቡድን ከፊት ለፊት ከፍቶ ለማስገባት መራራ ትግል አምጦ የወለደውንና የህዝብ ልጅ የሆነውን የተከዜ ዘብ ከጀርባ ስትወጉት እንደከረማችሁ ጠፍቶን አይደለም። ህዝባችን ከመደናገር እየወጣ በደንብ እንዲያውቃችሁ ጊዜ በማስፈለጉ ነው። የህዝባችን የረጅም ዘመን የነጻነት ጥያቄ የሆኑት ወልቃይት፣ ራያ፣ ጠለምት፣ ወፍላና ኮረም ጉዳይ አሁንም በተሟላ ሁኔታ መፍትሄ ሊሰጣቸው ይገባል። አሁን ካለው አጠቃላይ ሀገራዊና ቀጠናዊ ሁኔታ አንጻር የፌዴሬሽን ምክር ቤት መነሻ አድርጎ የምርጫ ቦርድ የወሰነው ውሳኔ ደግሞ ይበል የሚያሳይ ጥሩ እርምጃ ነው። ኮሩ የሰላም አማራጭ ባልተቀበሉ ጽንፈኞች ላይ እርምጃ መውሰዱ ተሰምቷል። የምስራቅ እዝ ኮር በምዕራብ ጎጃም ዞን እየተንቀሳቀሱ የህዝቡን ሰላም ሲያደፈርሱና ጉዳት ሲያደርሱ እንዲሁም ሲዘርፉ በነበሩ ጽንፈኛ ቡድን ላይ እርምጃ መውሰዱ ተገልጿል። በምዕራብ ጎጃም የግዳጅ ቀጠና ህግ የማስከበር ተልዕኮውን እየፈጸመ የሚገኘው የኮሩ ሰራዊት ባደረገው ስምሪት ጽንፈኛ ቡድን ላይ እርምጃ በመውሰዱ ታጣቂዎችን ከነመሳሪያቸው መማረክ ችሏል። ከ2 ዓመት በላይ ከጽንፈኛ ጎራ ተሰልፎ ህዝብን ሲበድል የነበረው አድኖ አብርሃም እንደተናገረው ጽንፈኛ ቡድን ከመንግስት ተቋማትና ከድርጅቶች ሀብት ከመዝረፍና ከመውደም ባሻገር ህብረተሰቡ ገንዘብ እንዲያወጣ እያስገድዱ እንደነበር ገልጿል። በተያያዘ ዜና በህብረተሰብ አስተዳደር በጓኩሻሽ ኮደድ ወረዳ በዛሬው ዕለት በአንጅባራ ጅባታይ በተደረገ የተጠና ኦፕሬሽን ከነሙሉ ትጥቁ በቁጥጥር ስር መዋል ተችሏል። የተያዘው ጽንፈኛ ፋኖ ጥበቡ ማናምኖ የዘንገና ብርጌድ አባል ሲሆን በጓጉሳ በትሊሊ ጀግናው የጥምር ጦር እስከነሙሉ ትጥቁ በማቁሰል በቁጥጥር ስር አውሏል። ህብረተሰቡም እንደዚህ አይነት ሰርጎ ገቦችንና የማህበረሰቡን ሰላም የሚነሱ ጸረ ሽብር ጽንፈኞችን በመጠቆም አጋልጦ የመስጠት ተግባሩን አጠናክሮ መቀጠል አለበትም ተብሏል። በሰሜን ጎጃም ዞን ባህር ዳር ዙሪያ በጽንፈኛ ቡድኑ ላይ በተወሰደ እርምጃ 2 ፒኤም መትረየስ መማረኩ ተሰምቷል። መንግስት ያቀረበውን የሰላም አማራጭ ባልተቀበሉ የጽንፈኛ ቡድን አባላት ላይ በሰሜን ጎጃም ዞን በባህር ዳር ዙሪያ ከርካር በተባለ ቀበሌ የምስራቅ እዝ 1 ሬጅመንት ባደረገው ስምሪት በጠላት ላይ ሰብአዊና ማቴሪያሎች ስራ ማድረስ መቻሉን የክፍለ ጦሩ አዛዥ አስታውቋል። በዚሁ በተደረገ ፈጣን ኦፕሬሽን 2 መትረየስ ከነተተኳሹ 6 የአርፒጂ ላውንቸር ቀምቡላ ከ29 አቀጣጣይ ሽን ባሩ ጋር እንዲሁም 6 ኤኬም ክላሽና 2 የቃታ መሳሪያ ተማርኳል። ስምሪቱ በቅርበት የመሩት የሬጅመንቱ አዛዥ እንዳሉት በተሰጠን እቅድ መሰረት ወታደራዊ ሳይንስና ጥበብ ተጠቅመን በጽንፈኛው ላይ ድንገተኛ ጥቃት ማድረስ ችለናል ብለዋል። ምስራቅ እዝ ከክልሉ የጸጥታ ኃይልና ከህዝቡ ጋር በመጣመር በጽንፈኞች ላይ የሚያደርገውን ህግ የማስከበር አጠናክሮ እንደሚቀጥልም አመራሮችም አረጋግጠዋል። በመጨረሻ ወደ ምንው መረጃችን ስናልፍ ሰበር የፖለቲካ ትንታኔ ኢዜማ በገዢው ብልጽግና ፓርቲ ላይ የሰላ ትችትና ውንጀላ አቅርቧል። በሀገራችን የፖለቲካ ምህዳር ውስጥ ያልተጠበቀና ከፍተኛ ትኩረትን የሳበ አዲስ ክስተት ተፈጥሯል። ባለፉት 5 ተከታታይ ዓመታት ከመንግስት ጋር በቅርበትና በጋራ በመስራት የሚታወቀው የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ ገዢው የብልጽግና ፓርቲ በነጋዴው ማህበረሰብ ላይ እየፈጸመ ነው ያለውን ህገወጥና አስገዳጅ ገንዘብ ማሰባሰብ ዘመቻ በጽኑ አውግዟል። በመጪው ግንቦት ወር ከ2018 ዓ.ም ይካሄዳል ተብሎ ለሚጠበቀው 7ኛ ሀገር አቀፍ ጠቅላላ ምርጫ ብልጽግና ፓርቲ የምርጫ ቅስቀሳና ወጪ መሸፈኛ በሚል ሰበብ ከመንግስት መዋቅር ውጭ የሆኑ ባለሀብቶችንና ነጋዴዎችን በአስገዳጅ ሁኔታ ገንዘብ እንዲያዋጡ ያደረገ መሆኑን ኢዜማ በዛሬው ዕለት ባወጣው ይፋዊ መግለጫ አጋልጧል። ማንኛውም የፖለቲካ ፓርቲ ሀብት ማሰባሰብ ያለበት በብሔራዊ ምርጫ ቦርድ የህግ ማዕቀፍ ውስጥ ሆኖ ሳለ ገዢው ፓርቲ ግን የመንግስት ስልጣኑን መዋቅሩን መከታ በማድረግ የፓርቲው አባል ያልሆኑትን ዜጎች በስልክም ሆነ በአካል በማስፈራራት ገንዘብ እየሰበሰበ ነው ሲልም ኢዜማ ከሷል። እጥፍ ድርብ በደል በነጋዴው ላይ ከዚህ ቀደም የመንግስት ሰራተኞችን ደሞዝ ያለ ፈቃድ ሲቆርጥ የነበረው አካሄድ አሁን ወደ ንግዱ ዘርፍ ዙሯል። አሁን ባለው አስከፊ የኑሮ ውድነትና የተሳሳተ የግብር ፖሊሲ ጫና ውስጥ የሚገኘውን ነጋዴ በግዳጅ ገንዘብ መጠየቅ ፍጹም ኃላፊነት የጎደለው ድርጊት ነው ብሏል።
ገዢው ፓርቲ የመንግስት ሀብትና መዋቅርን ለግል ፓርቲ ዓላማ ማዋሉ ለመድብለ ፓርቲ ስርዓት ግንባታ ትልቅ እንቅፋትና አሳፋሪ ተግባር መሆኑንም መግለጫው አትቷል። በሕግ የተሰጠውን ስልጣን በመጠቀም ይህንን ህገወጥ የሀብት ማሰባሰብ በአስቸኳይ እንዲያስቆምና በዝምታ እንዳያልፈው የህዝብና የአገር ሀብት ለፖለቲካ ፓርቲ ፍጆታ መዋል በአፋጣኝ እንዲቆም ሲልም አሳስቧል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣው አዳዲስ መረጃ ይህን ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። መልካም ጊዜ